ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ዛሬ አንስቼ ማወራው እኛ ሀገር ውስጥ እንደ ስጋት ሆኖ የመጣ አንድ የተለመደ ነገር በሁሉም አቅጣጫ የሚታይ ነገርን አንስቼ ማውራት ነው የፈለግኩት። ለምሳሌ ዛፍ ትተክላላችሁ። አንድ ዛፍ ትተክሉና ዛፉ እስኪያድግ ድረስ ውሃ ታጠጡታላችሁ፣ ትኮተኩታላችሁ፣ ማዳበሪያ ታደርጉለታላችሁ፣ ወይም ደግሞ ፍግ ታደርጉለታላችሁ። ዛፉ ካደገ በኋላ በጣም ትልቅ ከሆነ በኋላ ከዘመናት በኋላ ትልቅ ጥላ ያደርጋል። ቅርንጫፍ አለው። ከፀሐይ የሚከለል ሰው ይከለልበታል። አዕዋፋት ቤት ይሰሩበታል። ከላዩ ላይ ፍሬውን ይመገባሉ። እናንተ ባስፈልጋችሁ ጊዜ ከቅርንጫፉ ላይ እየወሰዳችሁ የሆነ ነገር ታደርጋላችሁ። ግን ያችን ዛፍ ለማሳደግ እናንተ ብቻ ናችሁ ዋጋ የከፈላችሁት። እናንተ ናችሁ እንዳይደርቅ ፀሐይ በሆነ ጊዜ ጥላ ያደረጋችሁለት፣ ውሃ ያጠጣችሁት፣ የኮተኮታችሁት፣ በሌሎች በእንስሳት በከብቶች እንዳይሰበር እንዳይገፋ ወይም ደግሞ ሌላ ሰው እንዳይቆርጦ ጥበቃ ያደረጋችሁለት፣ ዙሪያውን ያጠራችሁለት እናንተ ናችሁ። ዛፉ ትልቅ ከሆነ በኋላ ግን ንብረትነቱ የእናንተ ቢሆንም ለብዙ ሰው አገልግሎት ይሰጣል። እኛ ሀገር ውስጥ አሁን እንደዛ ተንከባክባችሁ ያሳደጋችሁትን ነገር ለብዙ ዘመናት ዋጋ የከፈላችሁለት፣ አንዳንዱ ነገር ከቤተሰባችሁ ጀምሮ የመጣ ትውልድ ዋጋ የከፈለለት፣ አባትህ፣ አንተ፣ አያትህ ዋጋ የከፈላችሁለት ነገር በሆኑ አጋጣሚ የመጡ ሰዎች ደግሞ ይሄን ነገር እንወስዳለን የሚሉበት ሁኔታ እየተከሰተ ነው ያለው። ትልቅ ድርጅት ትገነባለህ። ድርጅቱን ለመገንባት ጾምህን አድረህ ይሆናል፣ ተበድረህ ተለክተህ ተቸግረህ ያ ትልቅ እስኪሆን ድረስ ራዕይ ያስቀምጠህ ስትሰራ ሀብት ስታከማች ቆይተህ ልክ ሀብትህ በደንብ ለብዙ ሰው ሲተርፍ ሰዎች አንተ ጋር ሰርተው ወይም እዛ ድርጅት ውስጥ ሰርተው ቤተሰባቸውን ማስተዳደር ሲጀምሩ አገር ከዛ በሚከፈል ግብር ገቢ ስታገኝ በዛ ህዝቡም አንተም በአካባቢ ያሉትም ሰራተኞችን መጠቀም ሲጀምሩ የሆነ ሰው ይመጣና በአጋጣሚ ይመጣ ከዛ በፊት በምን ልፋት እንደተገኘ የማያውቅ ሰው ይሄን ነገር እኔ መካፈል አለብኝ ብሎ ይመጣል። ይህ እንደዚህ አይነት ስጋቶች አገርን ወደ ፊት ከመሄድ የሚጎትቱና በሀገሪቱ ውስጥ ብልጽግናና እድገት እንዳይመጣ አስሮ የሚይዙ ነገሮች ናቸው። የግለሰብ የሀብት ጥበቃ በመንግስትና በህግ ካልተደረገ በስተቀር ማንም ጉልበተኛ ወይም የፖለቲከኛ ሹመኛ ወይ ደግሞ የኛ የአፍሪካ ፖለቲካ ተለዋዋጭ ስለሆነ ወጥነት ስለሌለው አንዱ በሄደ አንዱ በመጣ ቁጥር የመጣው ሁሉ እኔ ነኝ የምወስደው ለእኔ ይህን ካላረግ ካንተ መኖር አትችልም የሚልህ ከሆነ ሰው ከሀገሩ ይሸሻል። በተለይ ሀብት ያለው ሰው ይሸሻል። ብዙ ባለሀብቶች የሰቀቀን ኑሮ እየኖሩ ነው። አሁን የአያቴ ቦታ ነበር የቅድመ አያቴ ቦታ ነበር የሚል ትርክት ይዞ በመምጣት ከመንግስት ተቋም ውጪ አስፈራርቶ ባለሀብቶችን የሚያፈናቅሉ ብዙ አሉ። ከስጋት ለህይወታቸው ከመፍራት የተነሳ የራሳቸውን ንብረት እንደገና የሚገዙ ሰዎች አሉ። ፍርድ ቤት ቢሄዱ ህግ ቦታ ቢሄዱ ምንም አስተማማኝ ዋስትና ስለሌላቸው በስጋት ለማይታወቅ አካል አንዳንዱ በስልጣን ላይ ያለ ግን ከጀርባ በጨለማ የሚሰራ አንዳንዱ ደግሞ ከስልጣን ካለው ጋር የተያያዘ ኦፊሻሊ ስልጣን የለውም ግን ሁሉን ፈላጭ ቆራጭ የሆነ ኃይል አገሪቱ ውስጥ ጥሪት ያፈሩ ሰዎችን ሰቀቀን ውስጥ እየከተቷቸው ነው። ይህ ባለሀብቶችን ከሀገር ያሸሻል። ሌሎች ውጭ ሀገር ያሉ ሰዎች አገር ውስጥ ገብተው ሀብት እንዳያፈሩ ያደርጋል። የውጭ ኢንቨስተሮች ወደ ሀገር ውስጥ እንዳይገቡ ስጋት ውስጥ እንዲወድቁ ያደርጋቸዋል። የህግ ልዕልና ከሌለ በሀገር ላይ መተማመን አይቻልም። እኛ በምንኖርበት አውሮፓ፣ በአሜሪካ ቢሆን በአውስትራሊያ፣ በሌላ በካናዳ ሰዎቹ ከሌላ ሀገር የመጣን ሰዎች እንደሆንን ያውቃሉ። መልካችን ያሳውቃል። የእነሱ አይነት ዘር እንዳልሆንን ያውቃሉ። አይደለም እኛ ጥቁሮች፣ ነጮቹ ራሳቸው ያውቋቸዋል።
አንድ ጀርመናዊ እንግሊዛዊን በመልክ ያውቀዋል፣ ፈረንሳዊን በመልክ ያውቀዋል። አንድ ጣሊያናዊ እንግሊዛዊን ወይ ደግሞ ፖርቹጋላዊን ያውቀዋል። አይደለም እነሱ አንድ አይነት ህዝብ ሆነው እንኳን እኛ ጥቁሮች ለየት የምንለውን ተውትና በአውሮፓ ውስጥ በአሜሪካ ውስጥ በምናምን የምንኖረው ህግ ስላለ ነው። እነዛ ሰዎች እኛን ስለወደዱን ሳይሆን ህግ ስለሚፈሩ አይነኩንም። አንዳንድ ጥላቻ ያለባቸው ሰዎች ሊኖሩ ይችላሉ። በየቦታው ካሜራ አለ። ቢከሰሱ መቀመቅ እንደሚገቡ ስለሚያውቁ ውስጣቸው ባይወደንም እኩል ተጋፍተን እንኖራለን። የህግ ልዕልና ነው የሚያኖረን። እኛ የሰዎች በጎ ፈቃድ አይደለም። የሰለጠኑ ስለሆኑ ጠንካራ ህግ አወጡ። ያ ህግ ፕሮቴክት ያደርጋል የሰው ልጅን ሁሉ። እኛ ሀገር የህግ ልዕልና ወጥቋል። ለደረሰብን በደል የሆነም ፖሊስ ጣቢያ ሄደ ከማመልከት፣ ፍርድ ቤት ሄደ ከማመልከት የሆነ አካባቢ የታወቀ ፖለቲካው የተጠጋ ወንበዴ ጋር ሄደ ብታመልክት ፕሮቴክሽን ታገኛለህ። ስለዚህ ፕሮቴክሽን ትከፍላለህ ለፕሮቴክሽን። ከዛ እሱ ፕሮቴክት ያደርጋል። ለተወሰነ ጊዜ ነው ያልቃል፣ ልክ በሰዓት እንደተሞላ። ከዛ እንደገና መክፈል አለብህ። ጭራሽ ከዛ አልፎ ደግሞ ትልልቅ ዝናን ያካበቱ ሰዎች በብዙ ዘመን ስራ ራሳቸውን የገነቡ ለሰው የተረፉ ለሀገር ባለውለታ የሆኑ ታሪካቸው በሰፊው የሚነገርላቸው ተጽዕኖ ፈጣሪዎችን የማሸማቀቅና የማፈናቀል ስራ እየተሰራ ነው። የስም ማጥፋት ስራ እየተሰራ ነው። ኦርጋናይዝ በሆነ መንገድ በመንግስት እውቅና ፐብሊክ ፊገር የሆኑ ሰዎች፣ ትልልቅ ሰዎች በሀገራቸው ጥሩ ነገር ሰሩ የሚባሉ ምሁራንም ሊሆኑ ይችላሉ፣ ነጋዴዎች ሊሆኑ ይችላሉ፣ አርቲስቶች ሊሆኑ ይችላሉ፣ ደራሲያን ሊሆኑ ይችላሉ። የሆኑ ተጽዕኖ ፈጣሪ ሰዎች ወይም በጎ አድራጎት የሚያደርጉ ሰዎችን የማዳከም ስራ እየተሰራ ነው። ይሄን የሚያደርጉ ሰዎች ደግሞ ለፖለቲካው የተጠጉ እኛንን ባለ ሀገር፣ ሌላው ሰው የዚህ ሀገር ሰው አይደለም ብለው የሚያስቡ ናቸው። አንደበት አውጥተው ባይናገሩ ሁሉ ነገር የኛ ነን የሚል ትውልድ የተፈጠረ አለ። በሁሉ ሰው ተሳትፎ የተፈጠረችን ሀገር የአንድ ሰው ማድረግ የአንድ አካባቢ ወይም ለአንድ ማህበረሰብ ማድረግ አይቻልም። ከተደረገም ሰዎችን ወደ ትግል የሚገፋፋ ይሆናል። የጠገቡ ሰዎች ተረጋግተው ሲተኙ በረሃብ በጠና የሚሞቱ ሰዎች ከመሞታቸው በፊት አንዳንድ ነገር ማድረጋቸው አይቀርም። ስለዚህ ሁል ጊዜ የተራቡ ሰዎች ያሸንፋሉ። ጅብ የሆነ ጥንብ አግኝቶ እየበላ ወይ የሞተ እንስሳ አግኝቶ እየበላ ከሩቅ እየጮኸ በረሃብ የሚመጣው ጓደኛውን ሲሰማ የሚበላውን ነገር ለቆለት ነው የሚወጣው። ምክንያቱም ያ በረሃብና በእልክ እየመጣ ስለሆነ ጅቡን ራሱ ሊዘነጥለው ስለሚችል ጥሙን እስኪያረካ ዞር ይልለትና ነው ከዛ በኋላ መብላት የሚጀምረው። የተራበ ሰው መጥፎ ነው። እናስተውል። በታዋቂ ሰዎቻችንና ብዙ ዓመት ሰርቶ ለፍቶ ንብረት ባፈሩ ሰዎች ላይ የሚደረገው ማዋከብን እቃወማለሁ። በቀጣይ እነማን የሚለውን ስለምቀጥልበት ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።